ሰላም ለእናንተ ይሁን ውድ ሀገሬ ልጆች፣ እንዴት ናችሁ? ሰላም ናችሁ ሆይ? ጠፋሁኝ ሰሞኑን። ረመዳን እንዴት አደረገን? ሁላችንንም ቢዚ ያደረገን ረመዳን እንዴት እየሆነ ነው? ስራ እየበረታችሁ ነው ወይ? እኔም ይኸው እግዚአብሔር ይመስገን እየበረታው ነው። እኛ ጋር ደግሞ ትንሽ ከሰሞኑ ብርድ ሙቀት ትናንትና እንደውም ትንሽ በጣም ሞቅ ይል ነበር። ኃይለኛ ፀሐይ ነበረ። እናንተ ጋር እንዴት ነው? ሰላም ናችሁ ወይ? እየበረታችሁ ነው ወይ? ድካም እንዴት አርግቷችኋል? እኔ ደህና ነኝ እግዚአብሔር ይመስገን። ያው ወጣ ገባ እያልኩኝ ያለው በእግዚአብሔር ቸርነት፣ እግዚአብሔር ደግሞ ወዶና ፈቅዶ ዛሬን አድርሶናል። ሳምንት ሆነኝ ትንሽዬ ያጠራ ያለ ቪዲዮ ባለፈ ቦስቻለሁ መሰለኝ። ያው ቢዚ ያረገኝ ስራ ነው፣ ረመዳን ነው። ልጃቸው ቤትም የመጀመሪያው ቀን ሰኞ ነበረ፣ በሁለተኛው ደግሞ ሮብ ነበረ። ማክሰኞ ሄጄ ሐሙስ ነው የመጣሁት። የሰኞ ዕለት ደግሞ ሰኞ ዕለታ ውኖ ነበር ምግብ መስራት ስላለብኝ እሁዲያውን እዚሁ ሰኞ ዕለት ማታ ነበር ሄድኩት። አሁንም ሮብ ወይ ማክሰኞ ጠዋት ሄዳለው ወይ ሮብ ዕለት ይወስዱኛል ማለት ነው። ቤሩት እኛ ሳይዳነን እና እንደዚህ ይሆነ አለ። ያው በእግዚአብሔር ቸርነትና ምሕረት እዚህ ደርሰናል። እና እናንተ እንዴት ናችሁ? ደህና ናችሁ ሆይ? እግዚአብሔር ትልቅ ነው። እንዴት ናችሁ? በርቱ። ስራ ይደክማል፣ ስራ ግድ ነው። እናንተ ደግሞ በርቱ፣ ውሃ ጠጡ። ያላችሁን ጊዜ ውሃ ጠጥታችሁ ማለት ሰው ከወደቀ በኋላ ራሱን የሚያስታምመው ባለቤቱ ነው። እናንተ ራሳችሁን ቢያማችሁ የሆነ ነገር ብትሆኑ እናንተን የሚያስታምም የለም። አሁን ስራ ላይ ነው። አመመኝ ቢያምን ካን አመመኝ የሚባልበት ጊዜ አይደለም። እነሱ አጋዥ የሚፈልጉበት ሰዓት ስለሆነ ማለት ነው። እና ራሳችሁን ጠብቁ ማለት ራስ መጠበቅ ማለት ምን ማለት ነው ይላል አንዳንድ ሰው። ባለፈ ጊዜ እዚህ ቤሩት ላይ ጦርነት የተጀመረ ጊዜ ቤሩት ሊባኖስ ያላችሁ ራሳችሁን ጠብቁ ይላሉ። ያ ራስ መጠበቅ እንዴት ነው? እዚህ ጋር ይመታል ተብሎ ሳይባል ነው የሚመታው አይደል? በዚህ ጉዳይ ራስ ጠብቁ አይደለም፣ ግን በዚህ በስራው ጉዳይ ውሃ ጠጡ፣ ዞር ሲሉ ሊተኙ እንኳን ሲሉ ብሉ፣ ምግብ ብሉ፣ ሰንዱሽ ሰርታችሁ ለምን እህል ነው። በሻይም ቢሆን ክብዝ ጠቅልላችሁ ለመብላት ሞክሩ። ባዶ ሆድ ከመሆን ራስን መጠበቅ አንድ ነገር ነውና እግዚአብሔር መልካም ነው። እንግዲህ ልንጨርስ ነው ማለት ስንት ጊዜ ቀረ ማለት ነው? ዛሬ ስንት ነው? ቀን 16 ነው። ካላንደር ላይ ነው ስንት ቀን እንደቀረ ሆትሹ ኢድ አልፈጥር ቢከፍ ኢድ አልፈጥር ሰኞ መጋቢት 22 ነው። በእነሱ ማርች 31 ማለት ነው። በእኛ ደግሞ መጋቢት 22። በእነሱ ማርች 31 2005 የሚውለው ማለት ነው። 31 ሲሆን ዛሬ 16 ነው። 17 ቀን አለን ማለት ነው። ኦኬ። እና እግዚአብሔር መልካም ነው። በርቱ። እስከዛ ራሳችሁን ጠብቁ። ያው በቃ ሰው ራሱን ከእግዚአብሔር በታች ማለት እግዚአብሔር ራሱ መጥቶ እንደዚህ ልበሽ፣ እንደዚህ እንደዚህ ጠጪ አይልም። እና አንድ ሰው ምን አለ መሰላችሁ? እግዚአብሔር ሰራተኛ ነው አለ። እና ያንን የሰው ንግግር ተመልክቼ እኔ ሳስተውል እግዚአብሔር ሰራተኛ ነው እና
ከሚሰሩት ጋራ ይሰራል፣ ከሚሮጡት ጋር አብሮ ይሮጣል። ከሚደክሙ ቁጭ ብለው ከሚተኙት ጋር ግን የለም ማለት እኔ ተኛው አንቀላፋው የሚለውን የዳዊት መዝሙር ምዕራፍ 18 ላይ ያለውን ጠቅሳችሁ እንዳትጠይቁኝ። ምን ልላችሁ ፈልጌ ነው ዳዊት እኔ ተኛው አንቀላፋው ብሎ ሲል ማለት እሱን ታምኜ ነው የምተኛው። የሚደክመኝ ራሱ እሱን እያመንኩ ድካም ቢመጣብኝ እሱ ያነቃኛል እያለ ነውና ሰነፍ ስለሚሆኑ ሊልፈልጉ ነው። ሰነፍ ስለሚሆኑ መስራት ለራሳቸውን ለመጠበቅ የማይተጉ ሰዎች ጋራ ለመስራት የማይተጉ ሰዎች ጋራ እግዚአብሔርም የለም ሊልፈልጉ ነው። አንድ ሰው እንደዚህ ሲል ሊፈልጉትና አንዳንድ ጊዜ ተነስተን የሆነ ነገር ማምጣት ስላለብን ቅርብ እኮ ነው፣ ግን ቢያንስ እግር ረጅም እግር ማስኬድ ይሆናል። ደቂቃ ሰዓታት የማይፈጅ ሊሆን ይችላል። ግን ከወንበሬም ቢሆን እንዲህ ተነስቼ የሆነ ነገር ላመጣ ስል እንዲህ ተንጠራርቼ መውሰድ አለብኝ። ያ የኔን አቅም የኔን ድካም የሚጠይቅ ነገር ነው ማለት ነው። የሚነሳው ነገር ምናልባት ሲኒ ሊሆን ይችላል፣ ምናልባት ሹካ ሊሆን ይችላል። ግን የኔን አቅም የሚጠይቅ ነገር ነው። እኔ ተነስቼ ካላነሳው እጅ ስላለኝ ያ ማንኪያ ተነስቶ እጅ የለኝ ና ነቀጥ ብለክ ይኸው እጄን እንዲያሳየው አንተ ማንኪያ ተነስና ና ማለት አይመጣም፣ ስንፍና ነው። ስለዚህ እጅ ስላለኝ እዚህ ጋር ቁጭ ብዬ ሳይሆን እጄን ልኬ ነው እንደዚህ አሁን እንዲህ ቁጭ ብሏል። ከዚህ ጋር እዚህ ጋር ዘርግቼ ነው እጁን ማመጣ የሆነ ነገር ምን ልላችሁ ፈልጌ ነው። መብላት የሚፈልግ አካል አለ ውስጣችሁ፣ መጠጣት የሚፈልግ ማንነት አለ ውስጣችሁ። እህል ሰውን ያበረታል ይላል የእግዚአብሔር ቃልና የሚራብ ሆድ አላችሁ። ሆድ የተፈጠረው ለምግብ ነው አይደለም? ያ ሆድ የሚፈልገው ነገር አለ። ያ ሆድ የሚፈልገው ምግብ አለ። ይሄ ቲሸርት አሁን ከላይ ለመልበስ ነው የተዘጋጀው አይደለም? ይሄ ቲሸርት ከላይ ለመልበስ ተዘጋጅቷል። ግን ከታች ወደ ላይ እንደ ጉርድ ልጠቀመው ብሎ ብል ልብስ ነውና እንደ ጉርድ መጠቀም አልችልም። እጅ ያለው በዚህ ጋር እንደዚህ አያችሁ፣ በዚህ ጋር ወገቤን ላይ ያስገባ ይችላል፣ ወገቤ ላይ በቃኝ ይችላል። ልብስ ስለሆነ ሱሪ ሆናል ወይ ልብስ ስለሆነ ከስሮታችን ከላይ ወደታች እንደ ጉርድ ከወገቤ በታች ላለ ነገር ለብሰዋለሁ ማለት አይደለም። ቲሸርት የራሱ ቦታ አለው ልላችሁ ፈልጌ ነው። ሁሉም ነገር በቦታው ያምራል። ስለዚህ ይርባችኋል ብሉ። ራሳችሁን በዚህ ሰዓት ላይ ብዙ ልጆች ጨጓራቸውን ያማቸዋል። እንቅልፍ ባለመተኛት አለ። ቢያንስ እንቅልፉን ያለመተኛትና የስራውን ድካም እንኳን ውሃ ጠጡ። ያገኛችሁትን ለቃቅሙ ማለት አይደለም። እኔም ለራሴም ስለማላደርገው ቢያንስ ግን ክብዝ አይጠፋም። ክብዝ ቤት ውስጥ አይጠፋም። የራሳቸው የነሱ ሰዓት ላይ እቃ ማንሳት፣ ማጠብ ቶሎ ለመጨረስ ነው የምንሮጠው እንጂ ለመብላት አንልም። እና የሆነ ነገር ብሉ። እኔ ከዚህ ልጅቷ ጋር ሲሄድ እዚህ ዳቦ ጋግርና ዳቦ በቦርሴ ውስጥ ደብቄ ሄዳለሁ ማለት ነው። ልክ የሆነ ነገር ወይ ጸጉሯን ልትሰራ ምናምን ብላ ሴትዮዋ ልትሄድ ስትወጣ ያንን በነስካፌያችን ብልት እናረጋለን። ከዛ በኋላ ለሆዳም በሬ ጭድ ያዘጋጅለታል ይላል ያገሬ ሰው። ጉዝጉዝ አርግተን ስራችንን እንሰራለን። እነሱ በልተው 1 ሰዓት ከበሉ እቃ ስናጥብ እውነቴን ለመናገር 6 ሰዓት 5 ሰዓት ድረስ እቃ ያላያልቅ ይችላል። ያን ጊዜ ድረስ ባንበላ ምን እንደምንሆን አስቡትና ራሳችሁን ይሄ ማለት ራስ መጠበቅ የሚያስፈልግበት ጊዜ ነው። ጨጓራችሁ አላግባብ ይፈጭና በበላችሁ ጊዜ እምቢ ይላል። አይፈጭም፣ ዳይጀስት አረግም፣ ያማችኋል፣ አስተኛችሁም። ስለዚህ ሻይ አፍሉና በሻይ ክብዙን ብሉ። እሺ፣ በሻይ ክብዙን ብሉ እና የአባቴ ብሩካኖች
እንደዚህ ያረጋችሁ ራሳችሁን ጠብቁ። በእግዚአብሔር ቸርነትና በእግዚአብሔር በጎነት የማይታለፍ ነገር የለም። ትናንትናን ያሻገረን ዛሬም ያሻግረናል። ከትናንትናው ሰዓት በሉ ደክማችሁ በጣም ተጎድታችሁ ድምጣችሁን ተዘግታችሁ ሊሆን ይችላል። አሁን ግን ብሉ ማለት ሰው ሲበላ ነው የሚጠነክረው። ሰው ሲበላ ነው የሚጠነክረው። እነሱም እኮ ንጭንጭ የሚያረጋቸው ስለሚርብ ነው። ይሄ ሆድ ለእንጀራ ስለተፈጠረ መጾም የሚባለው ነገር አያውቅም። መጾምና መጸለይ ማንነትን ለእግዚአብሔር ማስገዛት ነው እንጂ ማንነትን ለእግዚአብሔር ማስገዛት ሰው ፈልጎ ነው እንጂ ለመጾም ጾምን የሚጀምረው ስጋ ተገዥ ሆኖ አይደለም። መብላት ይፈልጋል። አሁን ድብን ያለ ክትፎ ብትበሉ ጠገብኩ ብላችሁ ብትመልሱ ከተወሰነ ሰዓት በኋላ ይርባል። ቅድም በልቻለሁ ብሎ በቃኝ አይልም። እራሳችሁ ኑ ካላላችሁት በስተቀር አያችሁ፣ ምንድነው ሆድ የተፈጠረው ምን ለማድረግ ነው? ምግብ ለመቀበል። ጥርሳችን ለማኘክ ነው የተፈጠረው። ከመሳቅ ባሻገር ከውበት ባሻገር ጥርስ ብዙ አይነት አለው አይደለ? ሰው ሲያየው ውበት ነው ያኝካል። አያችሁ። ስለዚህ ሆድም ደግሞ ምግብም ለመብላት ለእህቶች ደግሞ ልጅም ሆዳቸው ውስጥ አስቀምጠው ጥሩ ወንድም ሀገር ገዢ ነገስታት አገልጋይ ፓስተር ቄስ ዘማሪ ብዙ ታላላቆችን ሊወልድ ይሄ ሆድ ተፈጥሯል። የእህቶች እና እንጀራንም ለማጠራቀም። ስለዚህ ብሉ። እግዚአብሔር ከናንተ ጋር ይሁን። የሰላም አምላክ ሁለንተናችሁን ይቀድስ። ደግሞ አልቆ እግዚአብሔር በድል ያሻግራችሁ። እወዳችኋለሁ። ራሳችሁን ጠብቁ። ተባረኩልኝ። እግዚአብሔር በያላችሁበት ቦታ ቸርነቱንና ምሕረቱን ይላክላችሁ። ተባረኩልኝ ውዶቼ፣ እወዳችኋለሁ።